በአፋር ክልል አርጎባ ልዩ ወረዳ ውስጥ ከሚገኙ ታሪካዊ ቅርሶች መካከል መካነ መቃብሮች ተጠቃሽ ናቸው። በተለይ ነቢዩ መሐመድን በዓይነ ሥጋ ካዩ ሱብሃዎች ጀምሮ በቅርብ ዓመታት እስካለፉ የሃይማኖት ጠበብት ሁሉም በእማ መዲና መንደር በአህዋጅና በጨኖ ታሪካዊ መስጂዶች ዙሪያና በሌሎች መካነ መቃብሮች አርፎ ይገኛሉ። የዕድሜያቸው ነገር ከተነሳም 1400 ዓመታትን ወደ ኋላ ይነጉዳሉ። አንድ አብዛኞቻችን የማናውቀውን ድብቅ ባህላዊና ሃይማኖታዊ ቦታ ላስተዋውቃችሁ። የሾንኬ መስጂድ አርጎባ። ይህ የሾንኬ መስጂድ በአይነቱ ለየት ያለና ጥንታዊ መስጂድ ነው። ከከሚሴ ከተማ በ23 ኪሎ ሜትር ርቀት ላይ የሚገኘው ይህ ስፍራ ሃይማኖታዊና ባህላዊ ይዘታቸውን እንደያዙ ከቆዩ የኢትዮጵያ አስደናቂና ታሪካዊ ስፍራዎች አንዱ ነው። የሾንኬ መስጂድ ከየትኛውም ዓለማዊ ሕይወት ወጥተው በስፍራው እስላማዊ ትምህርትን ለሚከታተሉ አማኞች ምቹ ነው። በስፍራው ለረጅም 10 ዓመታት እስላማዊ ትምህርትን የተከታተሉ ከ1000 በላይ ሰዎች እንደኖሩበትም ይነገራል። የቤቶቹ አሰራር እንደ ዘመናዊው የመስጂድ አሰራር ሳይሆን ሙሉ በሙሉ በድንጋይ የተሰሩና አቀማመጥና ቅርጻቸውም የኢትዮጵያውያኑን ባህላዊ አርኪቴክቸር ጥበብ ያሳየ ነው።